ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች ለቻናሉ አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቪዲዮን ጀምሩ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ፊደሎችና ቃላቶችን ነው የምንመሰርት። በመጀመሪያ ፊደሎችን በደንብ እንቆጥራለን። ከዛ ከነሱ ፊደሎች እያወጣን ደግሞ ቃላቶችን እንመሰርታለን ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። አብራችሁን ቆዩ። ቸ ቹ ቺ ቻ ቼ ች ቾ ቾ ች ቼ ቻ ቺ ቹ ቸ ሃ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ነ ኑ ኒ ና ኔ ን ኖ ኖ ን ኔ ና ኒ ኑ ነ ኘ ኙ ኚ ኛ ኜ ኝ ኞ ኞ ኝ ኘ ኛ ኚ ኙ ኘ አ ኦ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ ኸ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ወ ው ዊ ዋ ዌ ው ዎ ዎ ው ዌ ዋ ዊ ው ወ አ ኦ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኦ አ ዘ ዙ ዚ ዛ ዜ ዝ ዞ ዞ ዝ ዜ ዛ ዚ
ዙ ዘ ዠ ዡ ዢ ዣ ዤ ዥ ዦ ዦ ዥ ዤ ዣ ዢ ዡ ዠ። እሺ አሁን ደግሞ ወደ ቃላቶች እንሄዳለን። ወደ መጀመሪያው ቃል ስንሄድ ማን ይላል? አዘነ 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 የሚለውን እያንዳንዱን ፊደል ከዚህ ስንፈልግ አ የመጀመሪያው ከአቤት እቻት፣ ከዛ ደግሞ ከዘቤት የሁለተኛው ዘን ወሰድን፣ ከዛ ከነቤት ደግሞ ነን ወሰድን። ሶስቱም የአንደኛ ናቸው፣ የመጀመሪያ ፊደል ናቸው። በአንድ ላይ አዘነ የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ወዘወዘ 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 የሚለውን ደግሞ ስናይ ወ ሁለቴ እንወስዳታለን። አሁንም ዘን ሁለቴ እንወስዳትና ዳብል ዳብል ወዘወዘ ሁለቴ ማለት ነው። ወደ ቀጣይ ስንሄድ አዘዘ አዘዘ የሚለውን ደግሞ ስናይ ከአቤት የአንደኛውን ወሰርነ፣ ከዘቤት ደግሞ አሁንም የአንደኛውን ዳብል አድርገን ሁለት ይወሰርንና አዘዘ አዘዘ ይሆናል ማለት ነው። ወደ ቀጣይ ስንሄድ ዘና 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 የሚለውን ደግሞ ስናይ ከዘቤት የአንደኛውን ወሰርን፣ ከነቤት የአራተኛውን አንወሰርነ፣ በአንድ ላይ ዘና የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ አወከ 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 የሚለውን ደግሞ ስናይ ከአቤት የአንደኛውን ወሰድን፣ ከወቤትም የአንደኛውን ወሰድን፣ ከከቤትም አንደኛውን ወሰድን፣ በአንድ ላይ ሶስቱ አወከ የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ አዝናኝ 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 የሚለውን ደግሞ ስናይ ከአቤት የአንደኛውን ወሰድን፣ ከዘቤት ደግሞ የስድስተኛው ዝን ወሰድን፣ ከነቤት ደግሞ የአራተኛው ናን ወሰድን፣ ከኛ ቤት ደግሞ የስድስተኛው ኝን ወሰድን። አራቱ ፊደል በአንድ ላይ አዝናኝ የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ወዝ 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 የሚለውን ደግሞ ስናይ ከወቤት የአንደኛውን ወን ወሰድን፣ ከዘቤት ደግሞ የስድስተኛው ዝን ወሰድና በአንድ ላይ ወዝ የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ አዛዥ 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 የሚለውን ደግሞ ስናይ ይሄኛው ከሁለተኛው አ ነው የምንወስድ፣ አን ወሰድን፣ ከዛ ደግሞ ከዘዙ የአራተኛው ዛን ወሰድን፣ ከዛ ከዠ ደግሞ የስድስተኛው ዥን ወሰድንና በአንድ ላይ አዛዥ የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ዜና ዜና የሚለውን ደግሞ ስናይ ከዘቤት የአምስተኛዋን ዜን ወሰድን፣ ከነቤት ደግሞ የአራተኛውን አን ወሰድንና በአንድ ላይ ዜና የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ንክኪ ንክኪ የሚለውን ደግሞ ስናይ ከነቤት የስድስተኛው ንን ወሰድን፣ ከከቤት ደግሞ አሁንም የስድስተኛው ክን ወሰድን፣ አሁንም ከከቤት የሶስተኛውን ኪን ወሰድና በአንድ ላይ ንክኪ የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ዝነኛ 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 የሚለውን ደግሞ ስናይ ከዘቤት የስድስተኛው ዝን ወሰድን፣ ከዛ ከነቤት ደግሞ የአንደኛውን ነን ወሰድን፣ ከዛ ከኛ ቤት ደግሞ የአራተኛው ኛን ወሰድና በአንድ ላይ ዝነኛ የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ዋዛ ዋዛ የሚለውን ደግሞ ስናይ ከወቤት የአራተኛው ዋን ወሰድን፣ ከዘቤትም የአራተኛው ዛን ወሰድና በአንድ ላይ ዋዛ የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ
ዋና ዋና የሚለውን ደግሞ ስናይ ከወቤት አሁንም የአራተኛው ዋን ወሰድን፣ ከነቤትም የአራተኛው ናን ወሰድና በአንድ ላይ ዋና የሚል ቃል ሰጠን ማለት ነው። ቀጣይና የመጨረሻው ደግሞ ምን ይላል? እዝ እዝ የሚለውን ደግሞ ስናይ ከዚህ ከሁለተኛው አኡ የስድስተኛው እን ወሰድንና ከዛውንም ከዘዙ የስድስተኛው ዝን ወሰድንና በአንድ ላይ እዝ ይላል ማለት ነው የመጨረሻው ቃል። ውድ የቻናላችን ቤተሰቦች የዛሬ ቪዲዮአችን ይህን ይመስላል። በቀጣይ በሌላ በአዲስ ቪዲዮ እስክንገናኝ ድረስ ሼር እያደረጋችሁ ሰላም ሁኑ። መልካም ቆይታ